ሰዎች ውስጣቸው ያለው መንፈስና ራሳቸውን ለይተው ያውቁ። የመጀመሪያው ትልቁ ነገር እኔን የሚመራኝና የሚነዳኝ መንፈስ የትኛው ነው? ቅዱሱ ነው እርኩሱ ነው ወይስ ሁለቱ ተፈራርቀው እየወጡ እየገቡ ጆካ እየመታው ልውጥውጥ የሚለው ባህሪያችን እንደ እስስ ይሄ አንድም ከቤተሰብ አምልኮ በዘር የሚመጣ ነው በንስሐና በስጋው ደግሞ ያልታተመና ያልጠፋ። ሁለተኛ ራሳችን በመናመጣው አድርጉ ያለንን ክርስቶስ ወይ እግዚአብሔር አምላክ የፈጠረን አምላክ አድርጉ ያለንን ባለማድረጋችን ወይም አታድርጉ ያለንን በማድረጋችን ራሳችን የመጣ ነው። ሶስተኛ በክፋት በመቀኝነት በሸር ባንተ በመቅናት ሰዎች ከቤተሰብ ጀምሮ ሊሆን ይችላል ክፉ መንፈስ ያደረባቸው አንተ ላይ በሚያደርጉት ክፉ መናፍስትን በመላክ ህይወትን መንገድን እድልን ዘመንህን ለማበላሸት በእነዚህ በሶስቱ ይሄን ወጥቼ በመመስከሬ ሚሊዮኖች ተጠቅመዋል። ያደረኩትም ለዚህ ነው። መጽሐፍ ቅዱሳዊ ነው። እግዚአብሔር ያደረገልህን ነገር መስክር ብሏል ጌታ ክርስቶስ። በነገራችን ላይ በተለይ እዚህኛ ሙያ ላይ ያለ የሙያ አጋሮቻችን በእንዲህ አይነት ጉዳይ ፐርሰናል የሆነ ለጸበልም ለሕክምናም በምትንቀሳቀስበት ቦታ መቀረጽ እያመማችሁ የሞቱ ሁሉ ሰምተናል። በቃ በሞት ይሻለኛል እንጂ የሰዎች መሳለቂያ ካልሆነ የሚል እንደዛ ተሰምቶ ያውቃል። ያ ነገር ባልተቀረጸ ኖሮ ቅድም ያወራናት የሆሊውድ ያቺ የትዕቢቷ መንፈስ የዲያብሎስ ነች። ስልጣንህን ዝናህን እሷን ካልገደልክ በቃ በሽተኛ ተይዛል ባውሬው መንፈስ። እቺ መኮፈሷ ላይፍንም አክቲንግ እንትንም እንጂ ብትለው ስራም አክቲንግ ላይፍም አክቲንግ አድርገህ የምትኖር ከሆነ አከተመ ፍፄ። ጭብጨባ እንዳያጠፋ ሰው መሆንን አትርሳ፣ ሟች መሆንን አትርሳ። ንጉሥ ሆይ ይሄ ለእኔም ይሰራል፣ ለአንተም ይሰራል፣ ለሁሉም የሰው ልጅ ይሰራል። ትዕቢት ይቀድመው ለውድቀት። ዲያብሎስን የጣሉት ትዕቢት ነው። ስለዚህ አብዛኞቹ እኔ ከ1000 ሰው በላይ መምህር ሄኖክ መምህር ግርማ ጋር እነዚህ ጸጋ እግዚአብሔር የሰጣቸው በራሳቸው ኃይል አይደለም እግዚአብሔር በሰጣቸው ጸጋ ማት ቅዱሳን አባቶች አሉ በየገዳሙ በየቤተ ክርስቲያኑ። ይሄ በቪዲዮ ስለወጣ ምናምን እሳቸው ጋር ሲሄድ በድብቅ አረደስ ካሜራ ላይ ሳንወጣ በስውር እንዲሸኙልን ጋንጩሩ ነው ማለት ይኸውልህ ክርስቶስ በምድር ላይ ባለ 33 ዓመት ከ3 ወር በሚመላለስበት ጊዜ ከፈወሰ በኋላ የፈወሰውን ሰውዬ ሂድና መስክር። እግዚአብሔር ማዳን መመስከር ተገቢ ስለሆነ እንደገና ደግሞ ካንተ ህይወት ሌሎች ይማራሉ። መስጠት ማለትም አንዱም ይሄ ነው። ባይዘው ቤት ውስጥ ያለውን የአምልኮ ነገር አሁን ማን ነው ስለ ቤተሰቡ እንደዚህ አድርጎ የሚያወራ? እኔ ለምንድን ነው እግዚአብሔርን አመልካለሁ። ቤቴ ላይ የዛሬ 25-30 ዓመት በፊት ነው እኔና ቤቴ እግዚአብሔርን እናመልካለን። አታውቅም፣ ልጆች አያውቁም። አሁን ወላጆቻቸውና አያት ቅድመ አያቶቻቸው ምን አይነት አምልኮ በስውር እንደሚያደርጉ የትኛው ደብተራ ጋንጩር ጋር እንደሚሄዱ የትኛው ጨሌ ምናምን ዛር መንፈስ እንዳለባቸው ማንም አያውቅ። አብሮ ይወለዳል። መንገድን ህይወትን እድልን ዘመንን ሁሉ ይጋርዶ ያቆምላል። አይነ ጥላ ምናምን መተት ሲገባል ያው የገባ ጊዜ የዛኔ ተደውጥበታለህ። ስለዚህ ምንም ቁጭት የለኝ እንደውም መደሰትበት ፍፄ I'm really very happy የክርስቶስን ስራ እንዴ እና ታዲያ እሱን ለመምሰል ለመሆን መፈለግ ይሄ አሁን ትዕቢት ሊመስል ይችላል በሌሎች ዘንድ፣ ግን እኔ በፍጹም ትህትና ነው ይሄን የምናገረው። እኔ ወደ አምላኬ እሱም ስላለ እኔን ሁኑ እኔን ምሰሉ ስላለ ወደ እሱ መሆን ማደግ ብቻ ነው በዓለም ላይ በህይወቴ መደሰትበት ነገር። ያንንም ስመሰክር ደግሞ I am very proud የክርስቶስን ስራ። አንዳንዱ እንደውም ጋንጭሩ እዛ ላይ አትቅረጸኝ ብሏል። ባይዘው ወይ ፍፄ አሁን አንተ ፊልምና ካሜራ ነው ምንድነው ያልከው? ፎቶና ጋንጭሩ አልቀረጽም ብሎ በ6 የአርሴ ማለት ነው የታሰረልኝ። ባይዘው ወይ ቀኑም 7 ዓመተ ምህረቱም 2007 ቤተክርስቲያኑም ስላሴ 7 በ7 የተደረጉ ሌላም ነገሮች አሉ ሚዲያ ላይ ተነገረ ማለት ነው። በጣም የሚገርመኝ ቁጥር ነው የስላሴ ሚስጥር እና በ6 አስሮልኝ ክፉ መንፈስ በነጋታው ትሸኛለህ ተብሎ ምን ያደርግ ጥሩ ነው። ልክ ተጠርቶ ከህዝቡ መሃል ሲሄድ እንደዚህ ብሎ ካሜራው ሊንደው ማለት ነው ከትራይፖዱ ላይ ደግሞ ትልቅ እንዴት እንደያዙኝ አስተናጋጆቹ አጠይቅ። ከዛ ጋር እዛ ጋር ሄደ። ክፉ መንፈስ ውስጥ ያለውን ነገር ካላወቅ መንገድህን እድልን ህይወትን የሚያበላሸው ያወኩት አንድ
ካሜራው ላይ እንደዚህ ያለ ይኸውልህ አልቀርጽም ማለት ና ተንበርከክ ተብሎ በመቁጠሪያ አንዴ ቷ ሲያደርጉ ብታይ ይኸው ልቤ ሰተት ትላለች። ተንበርከከን እንደዚህ ያለ አልቀርጽም አትቀርጸኝ አለ። ለምን ትላንትና ደግሞ ሲጠይቅ ስራው ምንድነው እሳቸው አያውቁም ምን ልሆን የዛኔ ደግሞ 27 ፊልም ነው የደረሰው 27 ፊልም ሰርቷል ታዋቂ ምናምን ነው ተብሎ እንደ ትላንት ለፍልፏል። ከዛ በኋላ አልቀረጽም ሲል እሳቸው ነው ተጫዋች ናቸው መምህር ባይዘው እንዴ ፊልም ሰሪ ነኝ አላለም እንዴ አላልክም እንዴ ትላንት እንዴ ዛሬ አልቀረጽም ትላለህ ይላል ያ ሌላ አላቸው። እና አንተ ውስጥ ሆኖ እድልህን መንገድህን ነገ የሚመጣውን ያውቃል። ለካ ከተቀረጸ ይሄ ተአምር ልመሰክር ነው የእግዚአብሔር አዳኝነት ሊገለጥ ነው ሰው ሁሉ ያን ተከትሎ ሊመጣና ሊድን ነው። ያንተ ዝና ለሌሎች ህይወትና ድህነት ካልሆነ ለጥፋት ከሆነ ምን ይሰራል? ለኃጢአት ለመስራት ከሆነ ምን ይሰራል? ስለዚህ ያንን ያውቃል እሱ ማለት ነው። እኔ ውስጥ ሆኖ አልቀረጽም ያለው ያው ወጥቶ እንደሚታይና ብዙዎች ወደ 1.4 ነው 1.5 ሚሊዮን ህዝብ ነው እኮ ያየው አሁን ባለፈው ሳይሆን እና ማይነግረኝ ሰው የለም በየሄድኩበት ደሴ ያንተን ምስክርነት ካየን በኋላ እኛም ራሳችንን ውስጣችንን ቤተሰባችንን ምናምን መመርመር ጀመርን የሚሉን በሺዎች የሚቆጠሩ ሰዎች ገጥሞኛል all over ኢትዮጵያ the world እና ይሄን ስታይ እኔ እኮ መያዜንና አንደኛ በጣም የምጣላቸው ሰውዬ ናቸው። ለካ የመጀመሪያው ገና ክፉ መንፈስ በውስጥ የመኖሩን ሰዎች ማላቃቸውን ሰውዬ ይሄው ቃል ለምድርና ለሰማይ መወደውን ቅዱስ ሚካኤልን ማላቃቸውን ሰውዬ ቤት ውስጥ ቪዲዮአቸው ሲከፈት ምን ሰውዬ ዝጉ ያልኩ ምጮህ ነገር እስከ ዛሬ ይገርመኛል። ሳላውቃቸው ትምህርቱን ሳልሰማ ሳላይ ወይ መጻፍቶቻቸውን ሳላንም ስለተከፈተ ብቻ አንድ ጊዜ እንደውም ትዝ ይለኛል እስጢፋኖስ ሄጄ የሳቸው ጉባኤ ፍፄ አንቀጥቅጦ ከግቢው አስወጥቶ አባሮኝ ሄጄ ያውቃል ሳልጠጋ ወደ ጉባኤው ወደ ምናምን። ለዚህ ነው ሰዎች እባካችሁ ህይወታችን ውስጥ ተደብቆ ዘመናችን መንገዳችን ድላችን የሚበላ ስራችንን ታርጌቶቻችንን ማሳካት ግቦቻችን ምንፈልገው የሚያውከን ርኩስ መንፈስ ውስጣችን መኖር አለመኖሩን ሁሉ ጊዜ ቼክ ማድረግ ያስፈልጋል። በቅዱስ ቃሉ በጾም በጸሎት በመናም አታቆም። አሁን አብዛኛው ጠላት ከውጫዊ ይመስላል አብዛኛው ጠላት ውስጥ የተደበቀ that's why በምን አውቆ ለካ እንዳልድን ነው ለካ ወደ ሞት እየሄድኩ ነው እኚህ ሰውዬ ጋር ያለው ጸጋ እኔን እንዳይጠቅመኝ የእግዚአብሔር ማዳንና ኃይል በእሳቸው ላይ አድሮ ሌላ እንዳይገለጥ ለካ ወደ መቃብር ደግሞ ሁኔታም እንደዛ ነበር። this አሁን ለሰዎች ለወጣቶችም ለሌሎችም መናገር የምፈልገው እባካችሁ አብዛኛው ጠላታችን አውሬ ዳቢሎስ ውስጣችን ሆኖ ነው መንገዳችን እድላችን ዘመናችን ስራዎቻችን እንዳይከናወኑልን በማዕት ዳር የሚበጠበጠው ጤናን የምታጣው ስኬት የሚርቅ ማዕት ነገር ሶ ልዩነቱን እንደወቁ። እንደውም አንዳንድ ጊዜ በሆነ መሳሪያዎች የተለያየ ሳይንቲስቶች ሲያወሩ የምትሰማው የራስህ ጥላ መንፈስ ውስጥ ጋር ያለው በሚገለጽ አይነት መንገድ የሚያወሩት ያን ማወቅ ያስፈልጋል። ደሳሌ ጋር በፖለቲከኞች ቋንቋ ግምገማ መቀመጥ አለበት። ደሴ እንዴንሽ መንፈሳዊ ህይወትሽ ላይ ከሰዎች ጋር ያለ ግንኙነት ያ ሲሆን ነው ይቅርታ የምትጠይቀው ዝቅ የምትለው ትህትና የሚኖርህ ኦኬ ለካ እንዲህ ነበርና ይሄን ይመስላል ወንድም አለም።